የባንክ ብድር ያለበት መኪና ስትገዙ ማድረግ ያለባችሁ ጥንቃቄ ምንን ይመስላል? የህግ አማካሪና ጠበቃ ሙልቀን ነኝ። በያላችሁበት ሰላምታይን እያደረስኩኝ እንግዲህ በአብዛኛው አሁን ድርጅቶች ከባንክ ጋር ባለን ውል መሰረት መኪናዎችን በብድር አምጥተናል በማለት ለሶስተኛ ወገኖች በሽያጭ ሲያስተላልፉ ይስተዋላል። ሶስተኛ ወገኖች ይህንን ነገር በሽያጭ ከመግዛታቸው በፊት እንደ አንድ ጠንቃቃ ገዢ በአስመጪውና በባንኩ መካከል የተደረገው የብድር ውል ማዕቀፉ ወይም ደግሞ ስኮፑ እስከምን ድረስ ነው የሚለውን በአጽንኦት መመልከትና መረዳት ያስፈልጋል። ባንኩ ለሌላ ሶስተኛ ወገን መኪናው እንዲተላለፍ ፈቅዷል ወይስ አልፈቀደም? አበዳሪ ሆኖ እያለ ሌላ ተበዳሪ እንዲተካ የመተካካት ውል እንዲደረግ ፈቅዷል ወይስ አልፈቀደም? እኚህ ሶስተኛ ወገኖች መኪናውን በእጃቸው ይዘው ለሌላ ሶስተኛ ወገን ከነ ብድሩ ከነ ዕዳው ሊያስተላልፉ የሚችሉበትን ሁኔታ አበዳሪ ተቋማት ማይክሮፋይናንሶች የሚሆኑ ባንኮቹ ከአስመጪዎች ጋር ወይም ደግሞ ከማንኛውም መኪናን አስመጥቼ እሸጣለሁ ከሚል ሰው ጋር የገቡት ውለታ ላይ የሚተላለፍበት መንገድ ላይ ምን ብለው ፍቃዳቸውን ሰጥተዋል የሚለው በአጽንኦት ሊታይ ይገባል። ይህንን ውል ሳይታይ ዝም ብሎ በዋዛ ፈዛዛ ከነ ዕዳው መኪናው ከተገዛ በኋላ ላይ በመተካካት ረገድ እጅግ አስቸጋሪ በሚሆን ጊዜ ንብረትን በመጠቀም ደረጃ አስቸጋሪ ሁኔታ ሊፈጠር ይችላል። ስለዚህ ይህንን ከውል በፊት በደንብ ማየት ያስፈልጋል። ከባንኩ ጋር አስመጪው የተዋዋለው ውል መኪናው ያለበት ኔት ዕዳ መኪናውን ለሶስተኛ ወገን መሸጥ ምንፈልግ ከነ ዕዳው መሸጥ እንችላለን ወይስ አንችልም? አሁን እየሸጠልን ያለው ገዢስ ከነ ዕዳው ለኛ የመሸጥ መብት አለው ወይስ የለውም? ይህንን መብቱን አበዳሪው መኪናውን በመያዣ ይዞ ብድር የሰጠው የማይክሮ ፋይናንስ ወይም ማንኛውም ገንዘብ አበዳሪ ተቋም ፈቅዶለታል ወይስ አልፈቀደለትም የሚለው ጉዳይ መታየት ይኖርበታል። ለህግ ምክርና ለማንኛውም ማስተያየት ባዮ ላይ ባለው ስልክ መደወል ይቻላል። ኮፕሊንክ ሼር ይደረግ፣ ሀሳቡ ተደራሽ እንዲሆን። አመሰግናለሁ። በቸር ዋሉ።